ከዲለን ፔጅ ጋር ነው። ዲለን, how are you doing? It's nice to have you in here. I'm so excited to be here. ሰላም እንዴት ናችሁ? ውድ የግሩም ለማ ዩቲዩብ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ በሰሞን በፍጹም እንዳትረሱ። ዛሬ ይዤላችሁ የመጣሁት የዓለም አቀፍ ቲክቶከሩ ዲለን ወደ ኢትዮጵያ ገብቷል። እንግዲህ ኢትዮጵያን መግባታቸውን ተከትሎ የተለያዩ እንቅስቃሴዎችን እያደረጉ አይቼዋለሁ። ይሄም እንቅስቃሴ ደግሞ በአዶናይ በቲክቶክ አካውንቱ ላይ እየተለቀቀ ይገኛል። ያው አንድ ነገር ወደ ኢትዮጵያ ሲመጣ እንደዚህ ሁላችንም መደሰት ያለብን ጉዳይ ይመስለኛል። ምክንያቱም ያው ሌላ ነገር ልዩ ትርጉም ስላለው ሳይሆን በአካባቢያችን ወይም በእኛ ኮምፓውንድ ዙሪያ ትንሽ እይታውን ያሰፋ ሰው ቢኖር ትንሽ ለኛም ለመውጣትም መንገድ ይሆንልናል። ማለት በሆነ ኬዝ በሆነ እርከን ላይ ወይም በሆነ ቦታ ላይ ጣሪያን የሰበረ ለምሳሌ በፌም ዓለም ላይ ትንሽ ከኛ የሄደ ሰው ካለ ከሱ እንማራለን። ፌመስ ለመሆን ብዙም አይከብደንም። ፌመስ የሆነ ሰው አጠገባችን ካለ፣ ሀብታም የሆነ ሰውም ደግሞ አጠገባችን ካለ ሀብታም ለመሆን ብዙም አይከብደንም እና ለዚህ ነው አጠገባችን ያለ ሰው ሩቅ እንዲሄድ መመኘት ያለብንና እስኪ እንደው ከትናንትናው ጀምሮ የለቀቀ የነበረውን ቪዲዮቹን እንመልከትና ከዛ በኋላ እንመለሳለን። የኢትዮጵያ ኤርላይንሶች ሰርፕራይዝ እያደረጉት ነው፣ ዌልካም እያሉት ነው። እንግዲህ ያው ይሄ ነው ኢትዮጵያዊነት፣ ይሄ ነው አንድነት፣ ይሄ ነው መተሳሰር፣ ይሄ ነው መተሳሰብ። ለአንድ ሰው ሲሳካለት አንድ ሰው የሆነን ከፍ ባለ ሌቨል ላይ ሲገኝ የሆነ የተለየ ነገር ያደረገ እየመሰለን እንዴት ሊሆን ይችላል በሚል ፖዚቲቭሊ ሳይሆን ኔጌቲቭሊ ስለምናይ ብዙ እየተጎዳን መተናል። እዚህ ደግሞ ኢትዮጵያ ውስጥ ገብተው ቡና እየጠጡ ነው። በጀበና ተቀዳ አያችሁ። ቀጥታ በጀበና ቆሎ ጭራሽ ቆሎም ሞክሯል። እሺ ፈረንጆች እኮ ስኳር አይጨምሩም ቡና ምን ሆኖ አስለመዳችሁት አይደል? እዚህ ጋር ደግሞ አማርኛ እያለማመዱት ነው። ህዝቦቻችን ዳር ይዘው አፍጠው እያዩት ነው። ያቺ ደስ ብሏታል። ዳር ላይ ቆመ። እዛ ጋር ምንድነው ናቲ ከናቲም ጋር ደግሞ ሊገናኝ ነው። ናቲ ጸጉር ሊሰራው ነው ለዲለን። ታምን ነው ጸጉሬ ተበላሽቷል። ወንድማችን ብዙ ሰዎች እየተረቡት ነበር አይደለ? ተስፋ አልቆረጠም፣ እየሞከረ ነበረ። አሁን ማን ነው የሚስቀው? ማን ነው የሚያሸንፈው? አርሰናል ደግሞ ሙሴን እና ዲለንን እያገናኛቸው ነው። ተደማጭነት ያላቸው ሰዎች ቪዚት ሲያደርጉ ደስ ይለናል። ሁላችንም እንደዚህ ሀገራዊ ኬዞች ሲያጋጥሙን አንድ የመሆን ባህሪ ያለው ኢትዮጵያዊ በየትኛውም ሲቹዌሽን ውስጥ አንድ መሆንን የሚያውቁ ህዝቦች ናቸው እና እንደዚህ አንድ መሆን የተቻለ በመሃል የሚፈጠሩ ችግሮችና ግጭቶች ከየት የመጡ ናቸው ሲባል የሆነ ግሩፕ ነው ያንን ግጭት ያንን ጸብ ያንን ክርክር እየፈጠረ ያለው። የሆነ አንድ ሁለት የተደራጀ ግሩፕ አለ። ህዝቡ ሰላማዊ ነው። የኢትዮጵያ ህዝብ ከማንም ጋር አሁን እኔ በየትኛውም ኢትዮጵያ ክፍል ተዘዋዙሬ እንደፈለኩኝ መኖር ይችላለሁ፣ እንደፈለኩኝ መንቀሳቀስ ይችላለሁ። በየሰው ቤት እየገባሁኝ ማደር ይችላለሁ፣ መብላት መጠጣት ይችላለሁ። ይሄኛው ብሔር ከዚህኛው ብሔር ጋር የተጋጨ ነው፣ ትክክል አይደለም፣ ጤናማ አይደለም የሚባል ነገር ሁሉ እየመጣ ያለው ከምን የተነሳ ነው? የሆነ አንድ ሁለት ቡድን አለ። ያ ቡድን ያቀሳስሩታል ነገሮችን። የነብሔር እንደዚህ እየሆነ ነው፣ የነብሔር እንደዚህ ተነክቷል፣
ይሄ ለኛ ይገባዋል፣ ለኛ ብሔር ይገባዋል በማለት ያቀሳስራል። ያላወቀው ምስኪኑ ህዝብ ደግሞ ተነስቶ እርስ በርስ ይፋጃል። በዚህ ምክንያት ነው ሀገራችን ኢትዮጵያ በእርስ በርስ ጦርነትና ግጭት እየተሰቃየች የተበጠበጠች ስቲል የመጣችውና እንደዚህ ሀገራዊ በሆኑ ኬዞቻችን ላይ ብቻ ሳይሆን የግላችንን መብት የሚነካን ወንድም እህት፣ ወንድም ብሔር ሲመጣም በመታገዝ አንድ በመሆን በማስረዳት ይሄ እኮ እንደዚህ ነው፣ አንተ እንደምታስበው አይደለም በማለት ማስተካከል ይቻላል ነገሩን። ስለዚህ እዚህ ጋር አዶናይ ሲያደርግ የተሰማኝ ነገር ምንድነው? ናትንና ሙሴ ሰለሞንን ከዲለን ፔጅ ጋር ሲያገናኛቸው ነገሩ ለካ አዶናይ ዝናን የመፈለግ ጉዳይ ብቻ አይደለም። አዶናይ ኢንተርናሽናል በመሆን ውስጥ ብዙ ኢንተርናሽናል እንዲሆኑ የሚፈልጋቸው ልጆችም እንዳሉ ተረድቻለሁ። አሁን ገና እነ ብሩክ አሉ፣ ብዙ ልጆች አሉ ከዲሌን ጋር የሚገናኙ የሚተዋወቁ አሉ፣ ቪዲዮ የሚሰሩ አሉ። እነዛ ባይተዋወቁና አዶናይ ለብቻው ከዲሌን ጋር መጥቶ እንደ አለቃ ሆኖ እየተስተናገደ መሄድ ይችል ነበር። ምክንያቱም እንግዳ ይዞ ነው የመጣው። ያንን እንግዳ ደግሞ እርሱ ነው አጠገቡ ሆኖ መምራት ያለበት። እንደዛ ብቻ ማድረግ ይችል ነበር። ያም እንዳለ ሆኖ ግን ያውያን ቲክቶከሮች ጋር የመስራትን ራዕይ ይዞ መምጣቱና መቆሙ በጣም ያስደስታል። ደግሞ እንደገና ወደፊት የሚያድግ ልጅ መሆኑ ገና ስቴፑ እየጨመረ እንደሚሄድ ያሳያል። የሚያድግ ልጅ እንዲሁ ያስታውቃል፣ ከጅምሩ ያስታውቃል። እና አጠገብ ላለው ወንድም እህቱ የማሰብ ባህሪ ያለው አንድ ሰው ሊያድግ ሲል ሊወጣ ሲል እና እንደዛ ይመስለኛል። ያው ከዚህ በላይ ኢንተርናሽናል መሆን የለም። በጣም ኢንተርናሽናል የሆነ ነው። ቪዲዮ እየሰራ ነው ከዲሌን ጋር በጣም አሪፍ ቆይታዎችን ሲያሳልፍ ነበረ እና በዚህ ቆይታው ደግሞ ዲለን ፔጅ እና አዶናይ ብዙ ቦታዎችን እየሄዱ የተንቀሳቀሱ ጉብኝት እንደሚያደርጉ መረጃዎች ያው የወጡ ነው። እንዲሁም ደግሞ ወደ አፋር መሄዱ አይቀርም። ወደ አፋር ሲሄድ አፋር ውስጥ ያላችሁ እህት ወንድሞቻችን ጥሩ ግብዣና ጥሩ መስተንግዶ በማድረግ አቀባበል በማድረግ እንድትቀበሏቸው፣ እንዲሁም ደግሞ ወደ ተለያዩ ኢትዮጵያ ፓርት ሲሄድ ሶማሌ እንደዛ ሲሄድ ወይም እንደዛ ወደ ተለያዩ ክልሎችና ክፍሎች ሲሄድ ጥሩ አቀባበል ያደረጋቸዋቸው እንድትቀበሏቸውና ሞር ደግሞ ኢትዮጵያ በዓለም ፕሮሞት ተደርጋ እንድትወጣልን አድርጉ። እስካሁን ስለተከታተላችሁን እጅግ አድርጌ አመሰግናለሁ። ለዛሬ ያስኩት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እመለሳለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን በፍጹም እንዳትረሱ።